ሰላም ሰላም፣ እንዴት ናችሁ? ዩቲዩብ ሰላም ናችሁ ወይ? እንግዲህ ሰሞኑን ትንሽ ጠፍተናል። ኔትወርክም አልነበረም፣ ስራም በደንብ ስንሰራ አልነበረም። የተመለሰው ሰንደይ ነበር ላስት እሁድ እና በዚህ ሳምንት ምንም አይነት ቪዲዮ ፖስት አላደረኩም። ይሄ የሳምንቱ ማጠቃለያ እንበለውና ሰሞኑን ጎልድ በጣም የሚገርም እንቅስቃሴ እያደረገ ነበር። በጣም ወደ ላይ እየወጣ ነበር። ምንም አይነት ሪትረስ አላደረገም ነበር። ነገር ግን ትላንትና ቆንጆ የሆነ ሪትረስመንት፣ ትላንት ወዲያ ዕለት ቆንጆ የሆነ ሪትረስመንት ሰጥቶናል እንደምትመለከቱት ማለት ነው። ያው ወደ አንድ ወገን የሚሄድ ከሆነ ሀይ ላይ ስላለ ብዙ ጊዜ ትሬድ ለመግባት በጣም አስቸጋሪ ይሆናል። ነገር ግን የትላንትና ወዲያ ዕለቱ ሪትረስመንት በጣም አሪፍ አድርጎት ነበረ። እንደምትመለከቱት ቆንጆ የሆነ ዳውን የነበረው ሮብ ዕለት ማለት ነው። ከዛ በኋላ በምትመለከቱት መልኩ ደግሞ በጣም ወደ ላይ የወጣ ነው። እንግዲህ ያው የኛ ስትራቴጂ እነዚህ ናቸው ማርክ ያደረኩባቸው። የቀኑ የመጀመሪያ ይሄ አንዱ የቀኑ የመጀመሪያ ሰዓት ማለት ነው። ይሄ የአርብ ቀን ነው። ይሄኛው የሐሙስ ነው። ይሄ ደግሞ የሮብ ዕለት ነበረ። ይሄ ደግሞ የማክሰኞ ዕለት ነበረ። እዚሁ ደግሞ የሰኞ ዕለትም ነበረ። ሰኞ ዕለት ያው በጣም የሚገርም የሆነ ኮንሶሊዴሽን ነው የነበረው። ያው እኔ የጠበቅኩት የነበረው ሰኞ ዕለት ትንሽ ተሸውጄ ነበረ። የጠበቅኩት የነበረው ከዚህ ኮንሶሊዴሽን በኋላ ይሄንን ጋፕ ቮሊዩምን ባላንስ ቴስት ያደርገዋል ብዬ እዚች መስመር ላይ ድረስ ሚኒመም እዚች መስመር ላይ ድረስ ቢመጣ እዚህ ጋር ባይ እንገባና ስቶፕ ሉዛችን እዚህ ይሆናል ነበረ የኔ ፕላን የነበረው። ነገር ግን በሚገርም ሁኔታ ይሄንንም ሳያዳምጥ ማክሰኞ ዕለት በቀጥታ እንደነጋ ነው ወደ ላይ በቀጥታ የወጣው። እዚህ ጋም ይሄኛው የዚህም በሮብ ዕለትም ይሄ እንደምትመለከቱት እዚህ ነበረ እዛችን እዚህ ሪቴስት አድርገው ባይ እንገባለን ብለን እየጠበቅነው ነበረ። ያው መጀመሪያ ኦልሬዲ ሴል ስለገባሁኝና ቆንጆ ፕሮፊት አግኝቼ ስለነበረ ብዙም ባይ መግባት አልፈለኩም፣ ትቼው አልፌዋለሁ። ግን እዚህ ጋር በጣም ቆንጆ የሆነ ሪትረስመንት ነበረው። እቺን ቦታ ሪቴስት አድርጎ እዚህ ድረስ ወጥቷል። ከዛ የሐሙስ በጣም አሜዚንግ የሆነ ትሬድ ነው። ኦልሞስት ወደ 300 ፒፕስ አካባቢ ነው ያገኘ ነው። የኛ ፕላን የነበረው እዚህ ጋር ድረስ ነው። እዚህ አካባቢ ነው ወይ የገባሁበት ቦታ ኤግዛክትሊ እዚህ አካባቢ ነው። ከዚች በኋላ ማለት ነው እና ወደ 300 ፒፕስ አካባቢ እዚህ ድረስ ጠበቅኩኝ። ያው መያዝ አልቻልኩም። ይሄ በጣም ሪትረስመንት እያደረገ ሲሄድ እዚህ ሪትረስመንት ላይ ነው ወጣሁኝ። ነገር ግን በድጋሚ እዚህ ጋር ባይ አይቼ ነበር እዚች ላይ ማለት ነው። ግን አላርሚን ራሱ እቺን ተች አድርጓት ነው የነበረው። ግን ያው ብዙም ኢንተረስትድ አልነበርኩም እየመሸም ስለነበረ ማለት ነው። ከዛ በመቀጠል የዛሬ ትሬዳችን ይሄን ይመስላል። እዚህ ጋር እንደምትመለከቱት ነው። ይሄ ቮሊዩም ኢምባላንስ ፈጥሮ ቀጥታ ነው ጠዋት ላይ ይሄ 1 ሀወር ከዚህ እስከዚህ ድረስ የደረሰ የነበረው ብዙ ብሬክ ሳይደረግ እዚህ ጋር ቀረ። ከዛ እነዚህ ሁለት ካንድሎች ሴል እንደሆነ አመለከቱ። ከዚህ በአንድ ካንድል ወረደው። እዚህ ላይ ለመግባት በጣም አስቸጋሪ ነው። በአንድ ጊዜ ነው የወረደው። እኔም ሌላ ስራ ላይ ስለነበርኩኝ አልተከታተልኩትም። ነገር ግን አሁን እቺኛዋ ካንድል ተፈጠረ። ኦኬ ወደ ባይ እየተመለሰ እንደሆነ እንትን አለን። ስለዚህ ሚኒመም ይሄን ሪትረስ እንደሚያደርግ እርግጠኛ ስለነበርን ይሄን ቦታ ማለት ነው በሎ ታይም ፍሬም ስንመለከተው እንደምትመለከቱት ነው። እቺ ቮሊዩም ፌቨራል ጋፕ አለች እዚህ ጋር የቅድሙ የባለፈው ዕለት ማለት ነው። እና ለኔክስት ወደ ታች ስለሆነ ይሄ ባይ ነው፣ ግን አሁን ወደ ታች ነው የምትሆነው። እዚህ ድረስ ይመጣል ብለን ስላሰብን ይሄንን ትሬድ ቆንጆ አድርገን ገብተነዋል። አሪፍ ነበር፣ አጣጥመን ነው የወጣ ነው። እኔ ኦልሬዲ ዘግቻለሁ በ1000 ምናምን ዶላር ፕሮፊት ማለት ነው። እና ኔክስት
ትሬድ ደግሞ እንጠብቃለን። ሪቨርስ እኔ የምጠብቀው ጎልድን 5000 ይነካል ብዬ አስባለሁ። 5000 ላይ ይነካል ብዬ ነው የማስበው። ስለዚህ 5000 ከደረሰ በኋላ ሜቢ ሪፍረስ ሊኖረው ይችላል። በተረፈ ሀይ ላይ ነው ዝም ብሎ እየሄደ ያለው ጎልድ እስካሁን እና በጣም ጥንቃቄ የሚፈልግም አይነት እንቅስቃሴ ነው የሚንቀሳቀሰው። በጣም ፔሽንት ሆኜ ነው፣ ትዕግስት በጣም ያስፈልጋል። አሁን ጎልድ ትሬድ ለማድረግ በጣም መጠበቅ ያስፈልጋል። የሆነ ነገር እንዳየህ ገብተህ ፕሮፊት ይዞ መውጣት የሚቻልበት ሁኔታ አይደለም ያለው። ሶሪ ለድምጼ ጥራት፣ ትንሽ ድምጼ ጥርት ያለ አይደለም። ወደፊት ደግሞ ማይክ ምናምን እናዘጋጅና ቆንጆ የሆነ ቪዲዮዎችን ለመስራት እሞክራለሁ። በቀን አንድ ትሬድ ነው እኔ ብዙ ታርጌት አድርጌ የምሰራው። ነገር ግን ከዛ በላይ ትሬዶችን መውሰድ እንችላለን። ግን የኔ ስትራቴጂ ሚኒመም በቀን አንድ ትሬድ ወይም ደግሞ ዜሮም ሊሆን ይችላል። ግን ከ4 እስከ 5 ትሬዶች በሳምንት ከ3 እስከ 5 ትሬዶች በሳምንት ማግኘት እንችላለን። ግን በጣም የተረጋገጡ በጣም ቆንጆ የሆኑ ትሬዶች ነው እኔ የሚሰጠኝ ስትራቴጂ እና ይሄን ስትራቴጂ ወደፊት በደንብ አብረን የምናየው ይሆናል። በጣም ቆንጆ የሚባል ስትራቴጂ ነው። ትናንሽ ስካልፖችን ማድረግ ብፈልግም የሚችልበት ስትራቴጂ ነው። በጣም ኢዝሊ ስካልፕ ማድረግ የሚችልበት ስትራቴጂ ነውና በደንብ አሁን ቴስት እያደረኩት ነው። ፈንድ ላይ እየሞከርኩት ነው። ትልቅ ካፒታል ያስፈልጋል። ትንሽ ስቶፕ ሉዙ እስከ 100 ፒፕስ ድረስ የሚደርስ ነውና አንዳንድ ጊዜ ስለዚህ ተለቅ ያለ ካፒታል ስለሚያስፈልግ በሪል አካውንት ትሬድ እያደረኩት አይደለም። ግን ያው በ100,000 ፈንድድ አካውንት ኢንስታንት ፈንድድ ማለት ነው፣ ኦልሬዲ ፓስ የተደረገ ትሬድ አደርጋለሁኝ። እና ፈንድድ አካውንቶችን በጣም በቺፕ ዋጋ መግዛት የምትፈልጉና ሪኮመንድ እንዳደርጋችሁ የምትፈልጉ ካላችሁ ጻፉልኝ። ቆንጆ የሆነ ፈንድድ አካውንቶች አሉ፣ ሪኮመንድ ላደርጋችሁ እችላለሁ። ኢቭን ስለ ህጋቸው ምናምን ማወቅ የምትፈልጉት እያንዳንዱ ነገር ምንድነው የሚጠበቅብን የሚለውን ነገር ማወቅ ከፈለጋችሁም እንደዛው ቪዲዮ ልሰራላችሁ እችላለሁ። ኮሜንት አድርጉልኝ። አመሰግናለሁ። መልካም ቀን።